ጌታ ቤተሰቦቻችንን አሳልፎ ይሰጠናል። የሆነ በቃ ጠንካራ የሆነ ወንድምህን እግዚአብሔር አሳልፎ ይሰጣል። የሆነ ጠንካራ የሆነ ያንተ ሰው እግዚአብሔር አሳልፎ ይሰጣል። እኛ ጌታን ከነካን እነሱንማ እንዴት አይነካል? አንዳንዶቹ ላይ በሆነ ነገርም አድኖ ያመጣቸዋል። አንዳንዶቹ ላይ ቢዝነሳቸው ቆልፎ ያድናቸዋል። አንዳንዶቹ ላይ የሆነ የጭንቅ ምዕራፍ ከፍቶ ያድናቸዋል። ምክንያቱ ስጸልይ በመንፈሴ ስረዳ የአንዳንዶቹ የሚመኩበት ነገር ይመታና ወደ ቤቱ ያመጣቸዋል። እግዚአብሔር የአንድ ሰው ቤተሰብ ግን ያድናል። ወገኖቼ እግዚአብሔር ሲዋጋ ፈርዖንም ተንኮታኩቷል። እግዚአብሔር ሲዋጋ የፈርዖን ሰራዊትም ተሽመድምዷል። ነግረናቸው አውርተናቸው ጫጭቀናቸው አልነካ ያለ አለት ልብ ግን በዚህ ፕሮፌቲካል የሆነ ድምፅ የሆነ ዋና ሰው ግን ትቀበላለህ። የሆነ ዋና ሰው ግን ትቀበላለህ። በእውነት ወንጌል ያሸንፋል። ማቴዎስ 21 ላይ ያለውን ቃል አንብቤ ቀጥላለሁ። የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጓታል በሉ። ወዲያውም ሰደዳቸው። ለጽዮን ልጅ እንሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭናይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄዱ፣ ኢየሱስም እንዳዘዛቸው አደረጉ። አህያይቱንና ውርንጭናዋም አመጡለት፣ ልብሳቸውም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸው በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ጫፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ፈትታችሁ ፈትቼም አመጣታለሁ አይልም። ባይዘው ፈትታችሁ ለምን ትፈቷታላችሁ ብሎ ቢጠይቃችሁ የአመድ ዘመን ይበቃታል። በጨለማ ተጠቅመው መንገድ ላይ የተጣለችበት ዘመን ይበቃታል። እነሆ ንጉሱ ሊቀመጥባት ያስፈልጋታል። ያያ ክብሯ አመዷ ነው፣ ዱላ ነው አባባሉ ራሱ። ክብሯ ከተባለበት ምዕራፍ መውጣት ያስፈልጋታል። ለምን ትፈቷታላችሁ ብለው ቢጠይቋችሁ ለባለቤቷ ታስፈልጋለች ብላችሁ ንገሯቸው። እዚህ ድምፅ ውስጥ ግን ኃይል ያለው ስልጣን ያለው አህያቸውን ፈትተው እንዲሰጡ የሚያደርግ የሆነ ቅባት ግን አለ። አባቴ ማንም አህያው ፈትቶ አይሰጥም። አምጡ የሚል ድምፅ ግን ስለወጣ ፈተው ሲሰጧቸው አልታወቃቸውም። ፈትተው ማመጧት ነው የሚለው። እንደ ቀላል ተፈተው ይመጣሉ። የለም እንደ ሰው እንደ ቀላል ተፈተው ይመጣሉ። እንደ ቀላል ተፈተው ይመጣሉ። ወደ ብርሃን ይመጣሉ። ወደ እግዚአብሔር ቤት ይመጣሉ። መጽሐፍ ሲናገር እንደዚህ ይላል። በሐዋርያት መጽሐፍ 16 ላይ እነ ጳውሎስ በአንድ ወንዝ ዳር ላይ የሚጸልዩበት ቦታ አጥተው እዛ እግዚአብሔርን ቃል ሼር እየተደራረጉ የሐር ነጋዴ የሆነች ሊዲያ የምትባል እግዚአብሔርን የምታመልክ ይላታል። ማለት ምን ማለት ነው? በቃ ልቧ የሆነ እንትን አለ እና ይህንን ወንጌል ይህንን ኃይል ይህንን እሳት በሚያወሩበት ጊዜ ይላል መጽሐፉ እንደዚህ ይላል። የሊዲያንም ልብ ማን ከፈተ? ጌታ ከፈተ። ስሙ ከእናንተ መካከል ጌታን እቀበላለሁ ብሎ አሳዳጆች የነበረን አመፀኞች የነበረን የኛን ልብ ጌታ ከነካ የኛን ልብ ጌታ ከገብ አባቴ ያንተን ልብ ጌታ ከነካ የዘርህን ልብማ አብልጦ ይነካል። ኢየሱስ ክርስቶስ ጌታ ነው። በቋንቋ አንድ ትሆናላችሁ።